ቤተሰቦች እንዴት ናችሁ? ደህና ናችሁ? አሁን ሊንኩን ተጭነን አፑን አውርደናል። ከዛን ስለዚህ እዚህ ጋር ኦፕን እንላለን ማለት ነው። ኦፕን እንላለን። ከዛ በኋላ እዚህ ጋር ተርን ኦን ኖቲፊኬሽን የሚለውን ኦኬ እንላለን። ከዛ በኋላ እዚህ ጋር አሎ ማለት ያለብን አሎ እንላለን። ከዛ ሎጊን ዊዝ ጉግል የሚለውን መርጠን አክሴፕት እንላለን። ከዛ በኋላ እዚህ ጋር ያሉንን ኢሜሎች ያስመርጠናል። ስለዚህ እኔ 3 አለኝ። እዚህ ጋር ሶስተኛውን እመርጣለሁ ማለት ነው። ከዛ በኋላ አግሪ ኤንድ ሼር እንላለን። አግሪ ኤንድ ሼር ካልን በኋላ እዚህ ጋር ሎድ እያደረገ ነው። ከዛ በኋላ እዚህ ጋር ፎቶ እናስገባለን፣ ኮንፊርም እንላለን። ከዛ በኋላ አሎ ሊሚትድ አክሰስ የሚለውን እንመርጥና ፎቶ ቀጥ ያለ ፎቶ የራሳችንን ማለት ነው። የህፃናት ወይ ደግሞ ሌላ ማስገባት የለብንም። ከተቻለ ቀጥ ያለ አግኝተን ፈልገን ማስገባት ይኖርብናል፣ የራሳችንን ፎቶ ማለት ነው። የራሳችንን ፎቶ መርጠን እዚህ ውስጥ ካሉ ቆይ እኔ እየመረጥኩ ነው። ለምሳሌ ይሄ ይሆናል። ቀጥ ያለ ቢሆንም ይሄን አደርጋለሁ። ከዛ በኋላ እዚህ ጋር እንደዚህ አድርጌ እቺን ቀስት ነካለው ማለት ነው። ከዛን ራይት አደርጋለሁ ማለት ነው። ከዛ በኋላ እዚህ ጋር ስሜን ማስተካከል ከፈለጋችሁ ስማችሁን እዚህ ጋር ታስተካክላላችሁ። የተወለዳችሁበት ዓመተ ምህረት እንደዛው ያላችሁበትን ሀገር መሙላት ይቻላል ባላችሁበት ቦታ። ከዛ እዚህ ጋር ሜል ኤንድ ፊሜል ይላል። ሜል ከሆናችሁ ወንድ ከሆናችሁ የወንዱን አሻንጉሊት፣ ሴት ከሆነች የሴቷን። ስለዚህ እኔ ሴት ስለሆንኩ ፊሜል የሚለው መርጬ ከዛ እዚች ጋር መርሳት የሌለብን ነገር በፍጹም እንዳትረሱ። እዚች ጋር ከፍ አድርገን ትንሽ እዚች ጋር ኢንቫይተር ወይ ደግሞ ኢንተር ዘ ኢንቫይተር አይዲ የምትለዋን ማለት ነው መሙላት አለብን። ከዛ እዚህ ጋር ይሄን ቁጥር በፍጹም መርሳት የለብንም። 57 43 17 20 ብለን እንሞላለን። 57 43 17 20 ብለን እንሞላና ሰብሚት እንላለን ማለት ነው። ከዛ በኋላ ኮንፊርም እንላለን። ከዛ በኋላ ኮንፊርም ካልን በኋላ እዚህ ጋር ሎጊን ዴይሊ የሚለው ስንገባ የሚሰጠን ኮይና ሪሲቭ እንላለን። ኮንፊርም እንላለን። ከዛ በኋላ እዚህ ጋር ሎኬሽን አክሰስ የሚለውን ኮንፊርም እንላለን። ከዛ እዚህ ጋር ዋይል ዩዚንግ ዚስ አፕ የሚለው መርጠን ፖፖ ላይቭ ስትሪሚንግ አፕ እቺን ኤክስ እንላትና ወደ 5 አይነት ምልክቶች አሉት ከታች የሚታያችሁ ከሆነ የሬዲዮ ምልክት፣ የጥሩምባ ምልክት፣ እንደ ክብ ነገር ሆኖ የብራውዘር ምልክት፣ የሜሴጅ ምልክትና የአሻንጉሊት ምልክት መጨረሻ ላይ ያለችው የሚታያችሁ ከሆነ እሷን የአሻንጉሊት ምልክቷን ወይ ደግሞ የድመት ምልክቷን እንነካለን እዚች ጋር መጨረሻ ላይ ያለችውን። ከዛ እቺ ኤክስ እናረጋለን፣ አይሲ እንላለን። ከዛ በኋላ ትንሽ ወደ ላይ ከፍ እናረጋለን። እንደዚህ ከፍ ስናረግ ማ ኤጀንሲ የሚላለ ማ ኤጀንሲ የሚለውን እንነካና እዚህ ጋር ኢንተር ሜተድ 1 ብሎ ጆይን ኤጀንት ብሎ ፕሊስ ኢንተር ኤጀንት አይዲ ይላል። እዚህ ጋር 57 እንላለን። 57 43 17 20 ሚሊዮን ሞላለን ማለት። ከዛን እዚህ ጋር ሎዛ ብሎ ይመጣል። ፕሊስ ኢንተር ኤጀንት አይዲ እንላለን፣ ኮንፊርም እንላለን ማለት ነው። እንደዚህ ጨርሰናል። ከዛ ባክ ነው ማለት ያለብን። እሺ ባክ ቶሎ ብለን እዚህ ጋር ከታች ሌላ ምንም መንካት የለብንም። በስልካችን ባክ እንላለን አንዴ ማለት ነው። አንዴ ካልን በኋላ ደግሞ ትንሽ ወረታች ዝቅ ስንል እዚህ ጋር ማ ኤጀንሲ ሞላን። ከዛን ደግሞ የፊት አሻራ መስጠት ስላለብን እዚች ጋር ሌቭል ባክፓክ ብሎ ኤዩቲኤች ምትሏል እቺን እንነካታለን። ከዛ በኋላ ፌስ አውተንቲኬሽን የሚለውን እንነካለን። እዚህ ጋር የፊት አሻራ የምንሰጥበት ቦታ ስለሆነ ስታርት ሰርቲፊኬት የሚለውን እንነካለን ማለት ነው። እንደዚህ እናደርጋለን። ስታርት የሚለውን እነካለው፣ ኮንፊርም ላለው። ከዛ በኋላ ዋይል ዩዚንግ ዚስ አፕ የሚለውን እነካለው። ከዛ በኋላ እዚህ ጋር ፊታችንን በክቡ ነው ማስገባት ያለብን። እሺ ፊታችንን እንደዚህ በክቡ እዚህ ጋር በምስል ባስቀመጠልን ልክ ቀጥ አድርገን ብርሃን ባለበት ቦታ እናስገባለን። እስካን ያደርግና አንደር ሪቪው ፎር 30 ሚኒትስ ይለናል። ለ30 ደቂቃ ጠብቁን ይልና 30 ደቂቃ አይቆይም። ከ5 ደቂቃ ምናምን በኋላ በሜሴጅ ይገባላችኋል። የፊት አሻራችሁ የተረጋገጠ ነው ብሎ ይመጣላችኋል።